ላርጎ ወይም ፈሳሽ ሳሙና ለማምረት የሚያስፈልገን 9 ግብአት ብቻ ነው። ላርጎ ለማምረት ምንም አይነት ማሽን አያስፈልግም። የምንጠቀመው ተለቅ ያለ ባልዲ ወይም መዘብዘፊያና ናይትሮሶይል፣ ኮስቲክ ሶዳ፣ ሶዳ አሽ፣ ቴክሳፖን፣ ሶዲየም ትራይፖሊፎስፌት ወይም ኤችቲፒፒ፣ ሰልፎኒክ አሲድ፣ ፎሚንግ ቡስተር፣ ፐርፊውም ወይም ሽቶ እንዲሁም ከለር ናቸው። ተለቅ ባለ ባልዲ ላይ ውሃ ቀርቶ ማዘጋጀት። በትንሹ ባልዲ ላይ ናይትሮሶይል በደንብ በውሃ ማሟሟት። በደንብ ከተዋሃደ በኋላ በትልቁ ባልዲ ላይ በቀጥታ መጨመር። ቀጥለን በትንሹ ባልዲ ውስጥ ኮስቲክ ሶዳ ማሟሟት። ቀጥለን በትልቁ ባልዲ ውስጥ መጨመር። በመቀጠል ሶዳ አሽ በውሃ ውስጥ በደንብ ማዋሃድ። በደንብ ከተቀላቀለ በኋላ ወደ ትልቁ ባልዲ መገልበጥ። በመቀጠል ቴክሳፖን ወደ ባልዲያችን በቀጥታ መጨመር። በትንሹ ባልዲ ውስጥ ኤችቲፒፒ ማሟሟት እና ከውህዱ ጋር ማቀላቀል። ቀጥሎ ሰልፎኒክ አሲድ በትልቁ ባልዲ ላይ በቀጥታ መጨመር። በላዩ ላይ ፎም ቡስተር ጨምሮ በደንብ ማዋሃድ። በደንብ ከተዋሃደ በኋላ ከለር በሌላ ዕቃ ማዘጋጀት። ቀጥለን እንደ ፍላጎቱ በመጨመር በደንብ ማዋሃድ። በደንብ ከተቀላቀለ በኋላ ሽቶ እንደ ፍላጎቱ መጨመር። ሽቶን ከጨመርን በኋላ አረፋው ሲረጋጋ ጠብቀን ከተረጋጋ በኋላ ለገበያ በሚመች ሁኔታ በእቃ እየጨመርን ማዘጋጀት። ኬሚካሎቹን ለማግኘት በዚህ ስልክ ቁጥር ይደውሉ። ከ1 ኪሎ ጀምሮ ማቅረብ ጀምረናል። በተጨማሪም ከ100 ሊትር እስከ 1000 ሊትር ድረስ ለማምረት የሚያስችል የተመጣጠነ ኬሚካል በፓኬጅ እናቀርባለን። ፎርሙላና ቅደም ተከተል ከኛው መግዛት ይችላሉ። ይደውሉ። እናመሰግናለን።